ሰሞኑ እንድታግዘን አንድ አጋዥ ቀጥረን የገጠመንን ነገር ራት እየሰራን ላጫውታችሁ። በእርግጥ ልጅቷን አላቃትም። በሰው በደላላ ነበር የመጣችልኝ። ደላላው ቅዳሜ ቀን ስራ ቦታ ይዟት መጣ። ከዛ የደላላ ክፍያና ዋስም እሱ እንደሚሆናት አውርተን ደሞዝም ተስማምተን ልጅቷን ወደ ቤት ይዣት መጣው። ብዙ ጊዜ ቤት ስለማሉል የወየን አያቱ ጋር እንደማስቀምጠውና ልጅቷንም ስለማላቃት የግቢውን በር ቁልፍ አድርጌ እንደሚሄድ በቅድሚያ ነግሬያታለሁ። እሷም ተስማምታለች። በዛ መሰረት ሰኞ ለስራ ስንወጣ ቤቱን ቆልፈን ሄድን። ሀገር ሰላም ብለን ስራ እየሰራን ከሰዓታት በኋላ ተደወለ። እግዚአብሔር ይስጣት ጎረቤታችን ነበረች። ደውላ አረ ቤታችሁ በር ላይ ተማሪዎች ተሰብስበው ልጅቷ በቀዳዳ ግቢያችሁ ውስጥ ያለውን አፕል አራግፋ እየሸጠችላቸው ነው አለችን። ከዛ ድፍረቷ በጣም አስደነገጠን። ዳኒ ቤት ሲደርስ ያወረደችውን አፕል እንዳናቅባት አጽድታ ነበር የጠበቀችው። ለምን ሸጥሽ ብሎ ሲጠይቃት እኔ ምንም አይነት አፕል አልሸጥኩም ብላ ካለች። የገዙ ተማሪዎች ግን 10 ብር እንደገዙ ነገሩት እና እኔ ድፍረቷ በጣም አስገርሞኝ ማታ ስመጣ ምንም አላወሯት። እስኪ ነጋ ጠብቄ በጠዋት ቁጭ አድርጌ ጠየቅኳት። ነገር ግን ለማመን ፈቃደኛ አልነበረች። ይቅርታ አጥፍቻለሁ ብትለኝ መልካም ነበር። ነገር ግን ውሸቷ በጣም አናዶኝ ስለነበር በገባች በሁለተኛው ቀን አሰናበትኳት። ምክንያቱም ለነገ አስተማማኝ ልጅ ስላልመሰለችኝ። እና እናንተ ብትሆኑ ምን ታደርጉ ነበር? እስኪ ኮሜንት ላይ አስቀምጡልኝ። እራታችን ደርሷል። ባይ